ያናኛው ልጅ ይሻላል። አንተ ወራዳ አዋልከኝ። እሺ አይ ጥልኝ ደህና ናችሁ ወይ? ዛሬ ደግሞ ብሩኬ ምሳ ልጋብዝሽ ብሎኛል። ከእሱ ጋር ቆንጆ ጊዜ እናሳልፋለን። አሁን ደግሞ እያስተካከልኩ እገኛለሁ። ፀጉሬ እንደዚህ አድርጌው ነው የምሄድና በጣም አምሮብኛል። እንደዚህ ኦ ማይ ጋድ ያው አምሮብኛል ከነን በጣም አምሮብኛል። እንደዚህ ብዬ ነው የምሄደው። ኦኬ እንደዚህ ብዬ እሄዳለሁ ማለት ነው። አሁን ምን ሄድ ይመስላል ይሆናል። እንደዚህ አድርገን አስተካክለን ቆንጆ ቪዲዮ እንቀርጻለን። አሁን ደግሞ እየሄድን እንገኛለን። በጣም አምሮብኛል። ይሄው ኦኬ እንደዚህ ላሲዘው ወይስ እንደዚህ ልልቀቀው እንዴ? አይ እንደዚህ ደግሞ ፊት የጠበበ እንደዚህ ላድርገው መሰለኝ። እንደዚህ ላድርገዋለሁና እንደዚህ አድርጌው ነው የሚሄደው። እንደዚህ አይ እንደ ገጠሬ እንደዚህ አላደርግም። እንደዚህ ነው ማለት ኦኬ። የከተማ ልጅ ነው መስለው እንደዚህ ነው ማለት። ባይ ባይ። ይህንን ይመስላል እንግዲህ እዛ እንገናኝ። ፋሽን ነው ብለው ዋው በጣም አምሮብኛል። እንደዚህ ይመስላል። ኦ ማይ ጋድ ባይ ባይ። እዛ እንግዲህ ቡርኬ በጣም አስጨንቆኛል። ቶሎ በይ ምናምን ብሎኛል። አሁን እየዘጋገው እገኛለሁ። ቶሎ ቻኩያለሁ በጣም በጣም አምሮብኛል። ወሩዬ ቤቱን ጠብቁ። ታያችኋል፣ ካሜራ አለ። ታቶች እንግዲህ ከቤት እንደወጣው ቀጥታ ወደዚህ መጥቻለሁ። ደርሻለሁ። ተከታተሉ። ወይ አዳሚቷ እንዴት ነሽ? ደህና ነሽ? ኧረ ሳሚ እዚህ ጋር ቁጭ ብለሽ የተመችሽ ሰላም ነሽ? ደህና ነኝ። አክብረሽኝ መጣሽ እዚህ ድረስ አመሰግናለሁ። የሚጠጣ ምን ይምጣልሽ? ሚሪንዳ? እሺ የሚበላስ? ደስ ያለኝ ብራዘር አንድ የሚያስ ለስላሳ አምጣላት። ከቤት ድረስ መጣሽ? እኔ ነኝ ብዬሽ እዚህ ድረስ በጣም አመሰግናለሁ። በጣም ቴንኪው አክብረሽኝ ስለመጣሽ። እሺ የሚበላ ምን ደስ ያለኝ ብራዘር ስፔሻል ጥብስ ታደርግልናለሽ? አንድ ስፔሻል ጥብስ ታደርግልናለሽ? እሺ እንትን ብርጭቆ ነገር አምጣልን እስቲ። እና ሁሉ አማን ደህና ነኝ። ቤት ለቦታ ቤት ምናምን ፍሪ ነው? አይ እሷ ብትኖርማ በእጄ ነበር። እንደዚህኛም አልመጣም ነበር። ምን ነው የለችም እንዴ? አዲስ አበባ ሆና ነው እዚህ ጋር የመጣሽው? በቃ የሚበላ እዚህ ያለው ጥብስ ነገር እሱን እንበላለን። እና እዚህ ችግር ነው እስቲ እዚህ ችግር እኔ ምንሽ የሆነ ነገር ላወራሽ ፈልጌ ነበር። አይ በቃ ያው ቪዲዮ ምናምን ብቻ ተመችተሽኛል ማለት ነው። በምንሰራቸው ነገሮች ተመችተሽኛል። ያንቺን አላውቅም እንግዲህ ምሳ የጠራሁሽ ይሄን ነገር ልነግርሽ ነው። እስቲ አንቺ ምን አለሽ ሀሳብ? እስቲ የሆነ ነገር አውሪ። እኔም ተመችቶኛል። በጣም ደስ ይላል። እርግጠኛ ነሽ? ቴንኪው በጣም አመሰግናለሁ። እና ስራ አሪፍ ነው። በተረፈ አዲስ አበባ ሄደሽ ነው አይደል? እሷ ሄደች በቃ እንደዚህ ነው የመጣው ማለት ነው። ለዛ ነው እንደዚህ ቅምሸርሸር ብለሽ የመጣሽው። ፏ ብለሻል፣ አምሮብሻል፣ በጣም አምሮብሻል። አክብረሽኝ ስለመጣሽ በነገራችን ላይ አመሰግናለሁ። እንግዲህ እሳችን መጥቷል። እየጠጣሽ ምትመጪ ግን አልመሰለኝም ነበር። እዚህ ድረስ ዋው ቴንክ በጣም አምሮብሻል። ዋ ብለሽ ነው የመጣሽው።
በግድ ምን ችግር አለው? አለም እቺን አንዴ ኧረ በእናትሽ አይ ምንድነው ያርገሽ የመጣሽው? ምንድነው? እሺ ነኝ አስተካክለሽ ያጂ ይሄን አርገሽ ለምን መጣሽ? ሲጀመር አንቺ ምንድነው ያርገሽ የመጣሽው? የማን ነው? ቆይ ማን ነው? ያንቺ ነው? አይዞሽ በቃ ያንቺ ካልሆነም ችግር የለም። የለምለም ነው አይደለ? አይዞሽ በቃ እሺ፣ ነይ በቃ አይዞሽ። የምርጥልሽ አይዞሽ። እኔሽ ደግሞ ያምርብሻል። እሺ ያምርብሻል። እንዳትወልቁሽ ብትመጣም እንዳትሰጫ። ነይ ቁጭ በይ ቁጭ በይ ቁጭ በይ። አንዴ ምንድነው አንገት የምትቀረቅሪው? በቃ ችግር የለውም። አይዞሽ ተረጋጊ። አንቺ አለ ኧረ ተረጋጊ በቃ ምንም ችግር የለም። ልጅ ይቻለኛል። አዋርደኝ ተዋረድ። ምንድነው ማዋረድሽ? እኔ አይዞሽ በቃ ይቅርታ አልኩሽ አይደል? እንዳይዞሽ በቃ ምንድነው እንደዚህ አንገትሽ የሚያስቀረቅረው? ያናኛው ልጅ ይቻላል። አንተ ወራዳ አዋርደኝ። እሺ ምንድነው እኔ ማዋረድሽ? እዚህ ማለት እንዴት ታዋርደኛለህ? ጭራሽ አንተም ብዬ መጥቼ እዚህ ጋር ታዋርደኛለህ እንዴ? እሺ ቆይ እስቲ ቆይ ምንድነው አንቺ ቆይ እንደዚህ የሚያስሩትሽ? እስቲ ቆይ ተረጋጊ መጀመሪያ አዋሪኝ። በምንድን ነው ያዋረድኩሽ እኔ? እሺ ከዚህ ማለት እንዴት ታውልቅብኛለህ? በቃ እሱ ነው የሚሻለሽ? አዎ ይሻለኛል። ጌታ ሆይ ድረስልኝ፣ ሲልሆን ነው ድረስልኝ። ወይ በስመ አብ የተረገመ ልጅ ከሰው ፊት ያዋርደኝ። ውይ ሲያስጠላው ነው። ከሱ ጥብስስ የኔ ሽሮ ይሻለኛል። እሺ ሮዛ እንዴ ከሰው ፊት አዋርደኝ ሲያስጠላ። ድጋሜ ውጭ እንልጋለሽ የሚለኝ ሰው ጠላቴ ነው። ሮዛ የኔ ሽሮ ምን የመሰለ ሽሮ እያለ እዛ ውጪ ሮዛ በዛ ላይ ደግሞ ላጉረሰሽ እያለ እዛ ሊገለኝ ነው የሚያስበው እንዴ። ማን በጣም ነው የተጨነኩት ትናንት። ኧረ በስመ አብ ወልድ ተጨናነኩት። ይሄን መሰለ ሽሮ ሰርች አልበላም እንዴ ድጋሜ ውጭ እንዳለ አልጋብዝም። እንደውም ውጭ አልበላም ድጋሜ እርሜ ነው። እንደውም ከቡሪኬማ ታምራት ይሻለኛል። አረ እንደው ወደዛ ምን ልብላ ምን እንደቁራስ እዛ ላይ ደግሞ ላጉርስሽ እያለ ጭንቅ በ ኧረ በስመ አብ